ሰላም ጤና ይስጥልን። ይህ ማሌት ፋሚሊ ነው። እንኳን ወደ ማሌት ፋሚሊ በሰላም መጣችሁ ውድ ቤተሰቦቻችን። ዛሬ የማስቃኛችሁ የቃል ኪዳን ስፍራ የሆነውን በሰሜን ሸዋ ዞን ደብረ ሊባኖስ ገዳም እንገኛለን። በተወሰነም ደግሞ ስለ ገዳሙ አመሰራረት ትንሽ ነገር እላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አብረውን ይቆዩ። ለቻናሉ ማደግ የእናንተ አስተዋጽኦ ወሳኝ ነውና ሼር፣ ላይክ፣ ሰብስክራይብ አድርጉ። አብረን እንቆይ። ቦታው በአርምሞ የሚቀመጡበት ዘላለማዊ ሕይወት ለማግኘት በምንኩስና የሚኖሩበት ስፍራ ነው። አንዳንዶች ደግሞ ለደህንነታችን ለጤናቸው ወደዛ ስፍራ ይመላለሳሉ። ስፍራው ከተመሰረተ ከ4ኛ እስከ 6ኛ መቶ ክፍለ ዘመን ይሆናል። የቦታው ስያሜ የተሰጠው ቦታውን ለመቆርቆር ምክንያት የሆኑት የቅድስና ስልጣን የተሰጣቸው ለዘላለም በስማቸው ይጠራ ዘንድ ስልጣን ተሰጥቷቸዋል። ሮማዊ ጻድቅ አባ ሊባኖስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የገዘፈ ስም ያለው ስፍራ ነው። ከሮም መጥተው ዋሻውን ፈልፍለው ለ40 ዓመታት በዋሻው ውስጥ በጸሎት ኖረዋል። ቅዱስ ገብርኤልም ተገልጾላቸው ይሄ ያንተ ስፍራ አይደለም፣ ካንተ በኋላ የሚመጣ ንጹሕ ቅዱስ በተጋድሎም እንደ ኤልያስ ጻድቅ የሆነ ሰው ይመጣል። አንተም ወደ መጣህበት ወደ ትግራይ ተመለስ፣ ነገር ግን ለዘላለም ስፍራው በስሜ ይጠራል ብሎ ቃል ኪዳን ገባለት። ደብረ ማለት ተራራ ሲሆን ሊባኖስ ደግሞ የሰው ስም ነው። ከኢትዮጵያ ካህን ቤተሰብ የተወለዱት በበጎ ስራቸው በጉብዝና ወራታቸው ደግሞ በወንጌል በማሰራጨት ወንጌልን በማስፋፋት እድሜያቸውን ያሳለፉ አባ ተክለ ሃይማኖት በተለያዩ የኢትዮጵያ ስፍራዎች እየተዘዋወሩ ወንጌልን ሰብከዋል። የወንጌል ተልኳቸውን ከፈጸሙ በኋላ ካጠናቀቁ በኋላ የተጻፈው ይሆን ዘንድ የተነገረውም ይፈጸም ዘንድ አባ ሊባኖስ ከቦታው ከለቀቁ ከ70 ዓመታት በኋላ ወደዛች ስፍራ አንድ ቅዱስ አባት ወደዛ ስፍራ ተገኝተዋል። እሳቸውም አባ ተክለ ሃይማኖት ይባላሉ። እስኪመጡ ድረስ ግን በቦታው ምንም አይነት ሰው አልነበረም። አባ ተክለ ሃይማኖት የእድሜያቸውን ከእኩሌታ በላይ ያሳለፉት በዛ ስፍራ ነው። አባ ተክለ ሃይማኖት ክርስቶስ ለዚህ ሐዋርያነት ለዚህ ተጋድሎ ቤተሰባቸው ያወጡላቸው ስም ነበረ፣ ፍስሐ ጽዮን ይባላል። ክርስቶስም አንተ በኢትዮጵያ አገር የጣዖት አምልከ ጣዖትን እና የተለያዩ መንፈሶችን እንዲያስወግዱ አባ ተክለ ሃይማኖትን በሐዋርያነት ክርስቶስ ኢየሱስ ክርስቶስ ወደ ኢትዮጵያ ላካቸው። በኢትዮጵያ ያለውን ባዕድ አምልኮ እንዲያፈርሱ ማለት ነው። ስለዚህ ክርስቶስ ምን አላቸው? ከእንግዲህ ወዲያ ፍስሐ ጽዮን አትባልም፣ አንተ ስምህ አባ ተክለ ሃይማኖት ነው ብሎ ሰየመላቸው። አባ ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። አቡነ ተክለ ሃይማኖት በዋሻው ውስጥ ለ29 ዓመታት ሳይቀመጡ ሳይተኙ ሳይበሉ በጸሎት ለ29 ዓመታት በዋሻው ውስጥ ኖረዋል። ከዛም ከቆይታ በኋላ ቀኝ እግራቸውን በማጣት በአንድ እግራቸው ደግሞ ለ7 ዓመታት ቆመው ጸልየውበታል። ያንን ስፍራ ደግሞ አሁን ላይ ትንሣኤን ባህል እንዴት እንደምናከብርባት ትንሣኤ ባህል እንዴት እንደሚከበርበት ለእናንተ ለማስጎብኘት ወደድን። ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። ተከታተሉ። እዚህ ጋር ወደ ኋላ ልስጠብቅ ሁለት እንዳያስቀር ባረከ
Vamos,
Vamos,